Kafuan mulai dari wanti meraya sudah account dia Hachalu Foundation itti fayyadamna achumarratti neene barabaraan kabajamuu qabna jechuudha galatooma ከእናንተ ጋር ለአራተኛ ጊዜ የጀግናው ወንድማችንን የአርቲስት ሃጫሉ ሁንዴሳን ፕሮግራም ከእናንተ ጋር በማሳለፍ ትልቅ ደስታ ይሰማኛል። በጣም ሙቀቱን ፊል እያደረኩት እያላበል እንደዚህ ደክማችሁ ተክታችሁ ሰርታችሁ በብዙ መከራ ውስጥ ያለፋችሁ ጀግኖች ናችሁ። ለራሳችሁ በቅድሚያ ልታጨበጭቡ ፈልጋለሁ። አትሴም ታየው ደግሞ እንደዚህ የደከማችሁበትን ደግሞ ብር እያጭበረበሩ ለሚበሉ ደግሞ በጣም አዝናለሁ። በጣም ነው ፊል ያደረኩት። በመጀመሪያ ይህንን ልናገር ብዬ ነው። ህፃኑ ልጅ ሲናገር ሰምታችሁት ከነበረ ተያያዙ ምን ቸግሮሃል የሚለው ቃል እንደቀላል ስላለፍነው ነው እንጂ ትልቅ ዋጋ አለ። በሰው ሀገር ላይ ምን ቸግሮሃል፣ ምን ቸግሮሻል፣ ምን ቸግሮሃል ወንድሜ መባባልን የሚያክል ትልቅ ነገር የለምና ብዙ ችግር ስላለብን እኛ ሰዎች ችግራችሁን በመነጋገር አንድነታችሁን ማጠናከር ይጠበቅባችኋል። ሌላው እንግዲህ አርቲስታችን ስናስብ በአካል ለምናውቀው እንደ ጓደኛ እንደ ወንድም አብረነው ለሰራነው ሰዎች ያለውን የሰው ቫሊ አውቀዋለሁ። ለምሳሌ ማለት ነው የሱ መሞትን አስደስቷቸው ለሚደሰቱ ሰዎች ዛሬ እሱም ሞቶ ግን ጠላትን የሚያስጨንቅ መሆኑን ማረጋገጥ የምንችለው እኛ ተግባባን አይደል? ዛሬ እሱ ሞቶ ጠላትን ማስጨነቅ ማለት ምንድነው? ሰዎች ያንን ሲያደርጉ ያሰቡት ተንኮል ስላላ አድርገውታል። ጀግና ሁሌ በልብ ነግሶ ይኖራል። አራተኛ ዓመት ላይም ስናከብር ግን ብዙ ታምራቶችን እየሰራን መሆን አለበት። ለምሳሌ የአርቲስት ሃጫሉ ሁንዴሳ ፋውንዴሽን የሚሰራቸው ብዙ ፕሮጀክቶች አሉ። ውሃ ማውጣት እንደዛ ወገኖቻችን ቦረና ላይ ተራቡ ጊዜ በእኛው ሰዎች ችግር ደርሶባቸው በእኛው ሰዎች በነገራችን ላይ እዛ ድርቅ ላይ ከተከሰቱት ዋና ነገሮች ህዝባችን ስንዴና ችግር እንዲደረግና እንዲኖር የሚያስቡ ሰዎች ብዙ ስላሉ ነው እንጂ አቅም ኖሮ ወይም አቅም ጠፍቶ አይደለም። ለምለም አፈር ነው፣ ለምለም ስፍራ ነው ያለው። የተጠኑት የውሃ ጥናቶች ራሱ በጣም ሩቅ ነው ውሃ ለማውጣት እዛ ጋር ተብሎ ፕሮጀክት የሚሰረዝበትን ነገር እኛ ዲቴል ገብተን ስንጠይቅ ያየነው ሂደት ነበር። ግን ውሃው ሲቆፈር 270 ሜትር ላይ ያው ቅርብ ከሚባለው ውሃ ተገኝቷል። ለዛ ደግሞ ትልቁ ምሳሌ ሃጫሉ ፋውንዴሽን የቆፈረውና ያስወጣው በዛን ሰዓት ማለት ነው። እግዚአብሔር እንዴት እንደሚወደን ስታስቡ ደግሞ ለዛ ምስኪን ወገኖቻችን በወቅቱ የዘነበውንም ዝናብ ታስቡታላችሁ አይደል? በአንዴ እኩል ስትጸልዩ፣ በአንዴ እኩል የሆነ ነገር ስትመኙ ነገሮች ይሳካሉ። በሰዎች የተደረጉ ተንኮሎችን አልፎ የሚኬደው ግን በልብ በማንገስ ነው። ለምሳሌ ዩቲዩብ ላይ የሱን ሙዚቃ አሁን 166,000 ተከታይ ያለው የአርቲስት ሃጫሉ ሁንዴሳ ትክክለኛ ፔጅ ነው። እዛ ቪዲዮ ላይ ገብታችሁ የአንድ ሰዓቱን ቪዲዮ ስታጫውቱ ቢያንስ 10 ሚሊዮን ብር ቢታይ ማለት ነው ወደ 6 ወደ 7 ንጹህ ውሃዎችን ማውጣት እንችላለን። ተግባባን አይደል? እንደዛ ማድረግ ሲዲ ቤቢ ላይ ባለፈው አመት ካምፔን ተደርጎ ነበር። ያ ካምፔን ላይ በቢልቦርድ በህይወት እንኳን ሳይኖር አንደኛ ማድረግ እየቻልን በየአመቱ ያችን ነገር $10 ብቻ ሙዚቃውን በማውረድ አንደኛ ሪከርዱን ቢልቦርድን እንዲሰርብር እስከ እድሜ ልካችን ማድረግ እንችላለን። $10 በአመት ቀላል ነገር ነው። ገብተን ዳውንሎድ ስናደርግ ሲዲ ቤቢ ላይ እና ያለው ቱንኮር ላይ ስታወርዱ ቀጥታ ያ ነገር በሚሊዮኖች ብሬክ ይሰብራል ማለት ነው። ስለዚህ እነዛን ነገሮች ማድረግ ብትተባበሩ፣ ቲክቶክ ላይ ቪዲዮ ስትሰሩ ለአርቲስት ሃጫሉ የተዘፈኑትን ዘፈኖች ምናልባት የምንወዳቸውን እና እንዳለ ሙገሳን እየተጠቀማችሁ ቪዲዮ ትሰራላችሁ። ያ ግን ለቤተሰቡ የሚጠቅመው ነገር የለም። በራሱ ሙዚቃ ከስር እያነጠፋችሁ ቪዲዮ ብትሰሩ በሚሊዮን ሲታይ ቀጥታ ያ ነገር ተስቦ የሚቆጥረው ብር ወደ አርቲስት ሃጫሉ ቤተሰብ ይሄዳል። እንግዲህ እነሱ ቸገረን ብለው አንድም ቀንም አላወሩ። እኛ ግን ሌጋሲውን ማስቀጠል አለብን ብለን የምናስብ ከሆነ እነዛን ቪዲዮዎች እየሰራችሁ ለዓለም እንዲደርስ እንዲታወስም ማድረግ ይቻላል ማለት ነው። ሌላው ትምህርት ቤቶችን እንግዲህ በየአመቱ ኦሮሚያ ክልል ለሚገኙ ህፃናቶች 1 ሚሊዮን ደፍተር ፕሮግራም ቻሌንጅ እያደረኩ ብዙ ሄጃለሁ። በዚህ አመት ትልቅ ቻሌንጅ የምናዘጋጀው እንደ ኦሮሚያ አንዳችሁ 2500 ብር በማውጣት
የምትቀመጡባትን 3 ቴብል 3 ሰው የምትችል 3 ልጆቻችንን የሚችል ቴብል አንድ ሰው መግዛት ይችላል። እዚህ ውስጥ ያለን በቁጥር ብንከፋፈል ቢያንስ ከ20 ክፍሎች በላይ መሙላት እንችላለን ማለት ነው። እናውቀዋለን እንዴት እንደተማረን፣ እናውቃለን እህቶቻችን እንዴት ወንዝ እየተሻገሩ እንደሚማሩ። ስለዚህ እውቀትን በማሳደግ ላይብራሪዎችን በመሙላትና ትምህርት ቤቶቻችንን ዘመናዊ በማድረግ የተለየች ብርሃን የሚታይባት። በነገራችን ላይ ሰው ራሱን መርዳት ሲችል ነው ሌላውን መርዳት የሚችለው። ተስፋዬ ክንፈ የኦሮሞ ልጆችን ኦሮሚያን ምናምን፣ አዎ ማቀውን ያደግኩበትን ቤተሰቤን ሳረዳ ሌላ ልረዳ አልችልም። ያንን ደግሞ የምናስተምረው መልካም በማድረግ እንጂ እልህ በመጋባት አይደለም። ሰዎች ስትሆኑ ለችግር ትደርሳላችሁ። ሰውነት ነው የሚያገናኛችሁ። ያ ግን የቤት ሰርግ ከኔ ቤት ሰርግ ይበልጣል የሚባል መንገድ ከያዘ ትለያያላችሁ ማለት ነው። ስለዚህ ማስተምራችሁ ነገር ምንድነው? የተወለዳችሁበትን ሰፈር ታውቁታላችሁ። በችግር የምታሳልፏትን እናቶችና አባቶች ታውቁታላችሁ። ለነዛ ወገኖቻችሁ የሆነ ነገር አድርጉ። 10,000 ብር ኢንጆይ የምታደርጉበት 3 እና 4 ወንበር ገዝቶ ለ3 ስትደምሩት 12 ወንድሞቻችሁን ለ4 ዓመት እና ለ5 ዓመት ያስተምራል። ስለዚህ ሀጬን ስናስብ ፋውንዴሽኑን ስናስብ ብዙ ፕሮጀክት አሉ እና ባለቤቱን እየቀረባችሁ ዌብሳይቱን እየገባችሁ ሰብስክራይብ እያደረጋችሁ ያንን ነገር አድርጉ። አሁን ግን ዛሬ ፕሮሚስ ብትገቡልኝ ደስ የሚለኝ በሚመጣው አመት እንግዲህ አሁን ሰኔ ነው፣ ዝናብ ነው። ከ2 ወር በኋላ ለአዲስ አመት ለምንጀምረው ትምህርት ቤት እስኪ እኔ 2500 ብር ከፍዬ 3 ወንድሞች የሚቀመጡበትን ወንበር አሰራለሁ ምትሉ ካላችሁ ጆይን አድርጉንና በሀጬ ስም ያንን እያበረከትን እያስታወስነው እውቀትን እንዝራላለሁ። አመሰግናለሁ። ተስፍሽ እንግዲህ እናመሰግናለን። አኩመን ጀዴ ቀርሺ ኩመላማፊ ዲበሸን ቀርሺ ኢትዮጵያቲ ኦልሞስት ድራማ ሰደተም አከስ እንጫሉ ጀቾ namni tokko 2,500 yoo baase teessoo mana barumsaa tokko ni haaromsa jechuudha. Which means ka ijoolleen 4 irra taa'anii baratan ta'uu danda'a. 2,500 yoo baase darzana ijoolleen 2 barsiisuu danda'a waggaa guutuu jechuudha namni tokko. Kanaafiyyuu mul'anni Haacaaluu lammii isaa kan rakkate gargaaruu, kan barnoota hin qabne barsiisuu, kan daare uffisuu, kan beelee nyaachisuu, kan dhugaa dhabe weellisaa Daadhii Galaan beektu miti. Weellisaa Daadhii Galaan gaafa inni ajjeefame kaasee Haacaaluun waggaa 2 guyyaa tokko osoo mana murtii hin deemin hin hafin faana bu'ee nama Haacaaluu nama Daadhii Galaan ajjeese san waggaa 12 irratti murteessisee jechuudha. Kanaafuu weellistoonni Oromoo warri har'a lubbuun jirtan kaleessa erga Haacaaluun nama Daadhii Galaan ajjeese obboleessa kootu du'e jedhee deemee maatii Daadhii Galaan gargaarurraa kaasee hanga nama isa ajjeesetti murteessisutti ga'e waan ta'eef weellistoonni keenya artistoonni keenya warri haqa lubbuun jiran itti of laalaa jenname Haacaaluun maal ture isinoo maalitti jirtan waan jedhu ergaa dhaammannaa Tasfaayee gara teessoo isaa nutti simattu nama sakkanaa jirtu. Egaa as keenyee jirra. Amma immoo dungoo ibsina jechuudha. Sirna dungoo ibsu أنا ودونكو درافته إيش جالس يا رب لما نقبلك يا رب لما نقبلك يا رب لما يمكن نطلع يا رب لما نقبلك يا رب يا رب بقوك إنك تجيب بقوس على نشوف